መጥቻለሁ በድጋሜ ያው ትናንት ሀብቴ አንዳንድ ነገሮችን አውርቶን ነበርና ሳስበው ልክ ነው ብሩኬም ደግሞ ትንሽ ተበሳጭቶ ነበር የወጣውና ከኔ ጋርም ራሱ እስከዚህም ሆነናል ብዙም ማለት በቃ እንለያያት በእኛ አይነት ነገር ላይ ነው እኔ እኮ እንለያያለን ለማለት ፈልጌ አይደለም ግን አንዳንዴ አይምሯችሁ ላይ የሚያስጨንቃችሁ ነገር አለ አይደለ በቃ ስትጨነቁ የምታስቡት ሀሳብ ነው እንጂ እኔ ከብሩኬ ጋር እለያያለሁ ማለት አይደለም ማንንም ሊለየን እንደማይችል አውቃለሁ ግን አንዳንዴ ደግሞ ታስባላችሁ ሰው አይደላችሁ ትጨነቃላችሁ ምናምን እንደዛ አይነት ሙድ ውስጥ ሆኜ እንጂ እኔ ከሱ ጋር እለያያለሁ ማለት አይደለም እሱ እንደዛ ስላልኩኝ ሜቢ እኔን ማኩረፍ ፈልጎ አይመስለኝም ግን እሱም ፍርሃት እየፈራ ይሁን ምን ይሁን አላቅም ብቻ ምንም አውቀው ነገር የለምና ትናንት እንዳያችሁ ተናዶ ነበር የወጣውና ከዛ በኋላ ሳናግረው ራሱ በቃ እንለያይ እንድትይኝ አልፈልግም እንደዚህ አትበይ ምናምን በቃ ቆጣ እያለ ነበር እያወራኝ ነበርና እኔ ደግሞ እሱ ተበሳጨ በብስጩ መንገድ አወራኝ ብዬ ወይም ደግሞ ተቆጣኝ ብዬ አልበሳጭበትም ምክንያቱም ካለበት የጭንቀት ጊዜ አንፃር ልረዳው ፍቃደኛ ነኝ ምክንያቱም ያው ስለሚጨነቅ ነገሮች ስለሚደራረቡበት ሜቢ ቁጡ ሊሆን ይችላል ብዬ እያሰብኩኝ ስለሆነ ማለት ነውና ያ ዛሬ ሁሉንም ጠርቻቸዋለሁኝ ቢኒም ይመጣል እዩም ትመጣለች ብሩኬንም ቀጥሬዋለሁ ማለት ዲኤንኤ ድጋሚ ሁለቱም ባለበት ልጅቷን ይዛ እንደምትመጣ ተስፋ አድርጋለሁ ካልሆነ ደግሞ እንደምንም ብለን ያለችበት ድረስ ሄደን ልጅቷን ይዘን ወተን ከተቻለ በፍቅር ካልሆነ በህግ የምንሄድበት መንገድ ወስኜ መጥቻለሁ ማለት ነው ምክንያቱም ሀብቴም ልክ ነበር የተናገረው ነገር ምንም በቃ እንደዚህ የሚያስብልም ላስብበት የሚያስብልም ሁለቴ እንድናስብ የሚያደርገንም አይነት አይደለም ልክ ነው በቃ ሀብቴ ልክ ነው እኔም እያሰብኩት የነበረው ሐሳብ ነው የፈራውትም ፍርሃት አንድም በዚህ መንገድ ነው ሲቀጥል ደግሞ እኔ ብቻ አይደለሁም በጣም ብዙዎቻችሁ ተጨንቃችኋል ፈርታችኋል እንደዚህ ልታደርግ ትችላለች እንደዚህ አይነት መንገድ ሊፈጠር ይችላል እያላችሁ በውስጥም እየደወላችሁ ያወራችሁኝ ሰዎች ነበራችሁ እኔን ብቻ አይደለም ብዙዎቻችንን እያወራችሁ ነበርና ልክ ናችሁ እናንተም ልክ ናችሁ ሀብቴም ልክ ነው የተሳሳት ነው እኛ ነን አንዳንዴ በቅንነት ከማሰብ ወይም ደግሞ ይሄ እንዴት ነው አለማደግ ልበለው እኔ እድሜ ልካችንን ለምን እንደዚህ እንደምንሆን አላቅም ሰው ፈተና ሲበዛበት ፈተና በቃ ሲፈራረቅበት እየበሰለ እያሰበ ነገሮችን እያስተዋለ ነው የሚሄደው እኛ ግን ለምን በየጊዜው ስህተት እንደምንሰራ አላቅም እኔ በርግጥ በሰዓቱ ተሰምቶኛል ትታት ወጣ ምናምን አይነት እያልኩኝ ነበረ ቪዲዮን ራሱ ካላያችሁ ሄዳችሁ ማየት ትችላላችሁና ልክ ነበርኩኝ እኔ የተሰማኝ ስሜት በግልጽ አላወጣሁትም እንጂ ልክ ነበረ እና ከናንተ ሐሳብ ጋር ትንሽ ተጋጭቶ ነበረ ልክ ነበርኩኝና እናንተም ልክ ናችሁ ስለዚህ ያለው አማራጭ ዲኤንኤ ማድረግ ነው በድጋሜ ማለት ነው ብዙ ሰዎች ባሉበት ካስፈለገ የህግ ባለሙያ ባለበት ምናምን ዲኤንኤውን በድጋሜ እንዲደረግ እንጠይቃታለን ስለዚህ ብሩኬ ይመጣል